ሁላችንም እንደምናውቀው ጤናማ የሆነ እና የተስተካከለ የሰውነት አቋም እንዲኖረን ስፖርት መስራትና ጤናማ አመጋገብ መከተል መቻል አለብን። ይህን በማድረጋችንም በጊዜ ሂደት የምንፈልገውን የሰውነት አቋምና ቅልጥፍና እንዲኖረን ያደርጋል። ስፖርት መስራት ለሁለንተናዊ የሰውነት ጤና እንደሚረዳ ሁሉ የአእምሯችንን ያለበትን አቋምና የአስተሳሰብ ጤና ለማሻሻል የራሱ የሆነ የአእምሮ ስፖርት ያስፈልገዋል። ይህን ለማድረግም የተለያዩ ተግባራት ያሉ ሲሆን እነዚህ 8 ቀላል የሚመስሉ ነገር ግን ትልቅ ተጽዕኖ ያላቸውን ተግባራት ስንተገብር የአእምሯችንን ችግር የመፍታት ችሎታ፣ ትኩረት የማድረግን፣ የማስታወስ ችሎታንና ንቃትን በእጅጉ እንዲጨምር አስተዋጽኦ ያደርጋል። ከዚህም በተጨማሪ እድሜ እየጨመረ ሲመጣ የሚመጡ የተለያዩ በሽታዎችን ራሳችን እንድንከላከል ያደርጋል። ወደ ፕሮግራሙ ከመሄዳችን በፊት ለዚህ አስተማሪና ቁም ነገር አዘል ቻናል ሰብስክራይብ እንድታደርጉ እየጠየቅኩ ለቻናሉ እድገት እንዲረዳ ለሌሎች ላይክ እና ሼር ማድረጋችሁን አትርሱ። የመጀመሪያው የአእምሯችንን አቅም ከሚጨምሩ ነገሮች ውስጥ አንደኛ አዲስ ነገርን መማር ነው። ሁልጊዜ ተመሳሳይ ነገሮችን የምንተገብር እና አዳዲስ ነገሮችን የማንሞክር ከሆነ የአእምሯችንን እድገት እንዲወስን ያደርጋል። አስተሳሰባችንንና የአእምሯችንን አቅም እንዲያድግ ከፈለግን አዳዲስና ከምቾት ክልላችን እንድንወጣ ከሚያደርጉን ተግባራት መከወን መቻል አለብን። የሰውነት ጡንቻችን ከበድ ያለ ነገር ስናነሳ እየጠነከረ እንደሚሄደው ሁሉ አዳዲስ ነገሮችን መማር በተመሳሳይ ከለመድናቸው ልማዶች እንድንወጣ እና አቅማችንንም እንድናሳድግ ይረዳናል። ለምሳሌ አዲስ ቋንቋ መማር፣ የእጅ ሙያዎችን መለማመድ፣ የተለያዩ ስፖርታዊ ተግባራትን መከወን እና ሌሎችን አዲስ የሆኑ ነገሮችን መማር እና መተግበር ብንችል በእጅጉ የአእምሯችንን አቅም ማሻሻል እንችላለን። ሁለተኛው የአእምሯችንን አቅም ከሚጨምሩልን ነገሮች ውስጥ የስልክ ሰዓታችንን መገደብ ነው። በየቀኑ የምንጠቀምባቸው ስልኮቻችን በአግባቡ ከተጠቀምንባቸው ብዙ እውቀቶችን እንድናገኝ ይረዱናል። በየቀኑ የምትጠቀሙት ስልኮቻችሁን ለ2 እና 3 ቀናት እንዳትጠቀሙ ብትታዘዙ በቀላሉ ያለ ስልኮቻችሁ መቆየት ትችላላችሁ። ብዙ በዚህ ዙሪያ የተሰሩ ጥናቶች እንደሚያሳዩት ከሆነ በጥናቱ የተሳተፉ አብዛኞቹ ሰዎች ስልኮቻቸውን ሳይጠቀሙ ለ2 እና 3 ቀናት መቆየት እንደማይችሉ ወይም እንደከበዳቸው ነበር ያስረዱት። በዚህ ዘመን በየትኛውም ስፍራዎች ላይ ስልክን ለተለያየ ነገሮች መጠቀም የተለመደ ነው። ነገር ግን ከሚገባው በላይ መጠቀም እነዚህን ጉዳቶች ያመጣል። አንደኛ፣ በአንድ ነገር ላይ የነበረን ትኩረት ወይም አቴንሽን ስፓናችን እንዲቀንስ ያደርጋል። ሁለተኛ፣ ከሰዎች ጋር የሚኖረን ተግባቦት እንዲወርድ ያደርጋል። ሶስተኛ፣ ከስልኮቻችን የሚወጡ ብርሃኖች የሰውነታችንን የእንቅልፍ ሆርሞኖች እንዲዛባ ያደርጋል። እናም በመጨረሻው ለከባዱም ለቀላሉም ስልኮቻችንን ስንጠቀም ቀላል የሆኑ ነገሮችንና አእምሯችንን ብቻ በመጠቀም መፍታት የምንችላቸውን ነገሮች ከስልኮቻችን ላይ ጥገኛ እንድንሆንና እንድንሰንፍ ያደርጋል። ሶስተኛው አእምሯችን እንዲጠነክር ከሚያደርግልን ነገሮች ውስጥ በቂ እረፍት ማድረግ ነው። አራተኛ የአእምሮ ጨዋታዎችን ማዘውተር ነው። ሌላኛው በቴክኖሎጂ ጋር እየቀነሰ ከመጡ ነገሮች ውስጥ በጥልቀት ማሰብ የሚጠይቁ የጨዋታ አይነቶችን እንደ ካርታ፣ ዳማ፣ ቼዝ፣ ፓዝሎችን የመሳሰሉ ጨዋታዎችን በመጫወት ሲሆን እነዚህ ጨዋታዎች የአእምሯችን ችግር የመፍታት አቅም እና ስልታዊ በሆነ መንገድ ማሰብ እንድንችል ያደርጋል። አምስተኛው አእምሯችን እንዲጠነክር ከሚያደርጉልን ነገሮች ውስጥ የአካል ብቃት እንቅስቃሴ ማድረግ ነው። ስፖርት መስራት የተለያዩ የአእምሯችንን የሚያሻሽሉ ያሉት ሲሆን ይህም በእንቅስቃሴ ጊዜ የሚኖረው ከፍተኛ የደም ዝውውር አእምሯችን እንዲነቃቃና በቂ የሆነ ኦክሲጅንና ንጥረ ነገሮችን እንዲያገኝ ያደርጋል። ከዚህም በዘለለ ስፖርት መስራት ከመርሳት ጋር ተያይዞ የሚመጣን በሽታ እንድንከላከል ያደርጋል። በሌላ በኩል ደግሞ ስፖርት ስንሰራ በደማችን ውስጥ የሚገኘውን ኮርቲሶል ተብሎ የሚጠራውን የጭንቀት ሆርሞን እንዲቀንስና ዘና እንዲል ያግዘናል። ስድስተኛ አእምሯችን እንዲጠናከር ከሚያደርግልን ነገሮች ውስጥ አንደኛው አዎንታዊ አስተሳሰብ ይኖረን ነው ወይም ማዳበር አለብን። ሰባተኛ ንባብ ነው። ንባብ ለአእምሯችን ብዙ ጥቅሞች ያሉት ሲሆን ከነዚህም የማገናዘብ ችሎታችን እንዲጨምር፣ ከሰዎች ጋር የመግባባት ችሎታችን እንዲያድግ፣
የቃላት እውቀቶቻችን እንዲያጎለብቱ እና በአጠቃላይ እውቀቶቻችን እንዲጨምር ያደርጋል። መጽሐፍትን አዘውትረን ብናነብ ነገሮችን ከተለያየ አቅጣጫ እንድናይ፣ ትክክለኛ የሆነ አቋም እንዲኖረን እና ዝም ብለን በስሜት እንዳንነዳ ያደርገናል። ከዛም በዘለለ ስናነብ የምናገኛቸው አዳዲስ ቃላቶች ያለንን የቃላት ሰዋሰው አጠቃቀማችንን እንድናሻሽልና የምናወራቸው ወሬዎች ለዛ እንዲኖራቸው ያደርጋል። ስምንተኛና የመጨረሻው አእምሮአችንን ከሚያሻሽሉ ነገሮች ውስጥ ጾም ነው። ጾም ስንል የግድ በየቀኑ ላይሆን ይችላል። ቢያንስ በሳምንት ለ3 እና ለ4 ቀናት መጾም ብንችል ለአእምሮአችን ብቻ ሳይሆን ለመላው ሰውነታችንም ጥቅም እንድናገኝ ይረዳናል። ጾም ለአእምሮአችን ከሚሰጠው ጥቅሞች ውስጥ በዋነኝነት ንቁ እንድንሆንና የትኩረት መጠናችንም እንዲጨምር ያግዘናል። እስከዚህ ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።